ሚካኤል የሚለው ስም ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በዚህም መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑ ተገፎ ወደ ምድር ተጥሏል። በቦታው ቅዱስ ሚካኤልን ሾሞታል። የቅዱስ ሚካኤልን ሲመት ምክንያት በማድረግ ዕለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 12 ቀን በየዓመቱ በድምቀት ታከብረዋለች። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻም አይደለም፣ ነገር ግን የእግዚአብሔርን ሕዝብ በሆኑት ላይ ጭምር ነው። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን፣ ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። የመላእክት አለቃ ቅዱስ ሚካኤል ከበዓሉ በረከት ረድኤትን ይክፈለን። ጥበቃውና አማላጅነቱ አይለየን። አሜን።